ይህ ትምህርት ቤት በድፍን ኮሪያ በጣም አስቸጋሪ የሆነ ትምህርት ቤት ነው። የሚገርመው ነገር ደግሞ የክላስ ውጤታቸው ተደባልቦ ላሸነፈው ነው የሚወሰነው። ይህን ሁሉ እየተመለከተ የሚማረው ጋሚ ግን ከዚህ የተሻለ ዩኒቨርሲቲ ገብቶ መማር ነው ህልሙ። እንኳን ወደ ያቢ ሲኒማ በሰላም መጣችሁ። ዛሬ ይዤላችሁ የመጣው ፊልም ጋቢ የተሰኘውን የኮሪያ ፊልም ነው። ከልጅነቱ ጀምሮ ጋቢ ለትምህርት ያለው ፍቅር የተለየ ነው። ትምህርት ህይወቱን ሊለውጥለት እንደሚችል ያውቃል። ማንም ሳይጠይቀው የተለያዩ የጥናት ክፍሎችን እየገባ ይሳተፋል። ከብዙ ጥረትም በኋላ ከትምህርት ቤቱ ሶስተኛ ይወጣል። ቢሆንም ግን ይሄ ሞራሉን አልገደለውም። ወደ ሚድል ስኩል ሲገባ የግል አስጠኚ ይቀጠርለታል። ቢሆንም ግን ውጤቱ ምንም ያህል ለውጥ አላገኘም። አሁንም ሶስተኛ ይወጣል። የሚገባኝን ያክል አልጣርኩም ብሎ ራሱን ይወቅሳል። በዚህም ምክንያት በየሄደበት ቦታ በሙሉ ማጥናት ይጀምራል። ባስ ውስጥ፣ ሽንት ቤት ሁሉ አልቀረውም። በአሁኑ ሁለተኛ ይወጣል። ደጋግሞ ሞክሮ አልሆነለት ሲለው ተስፋ ይቆርጣል። አንድ ቀን ትምህርት ቤት እረፍት ሰዓት ላይ ተማሪዎች በአቋራጭ መንገድ እንዴት ኮሌጅ መግባት እንደሚቻል ሲያወሩ ያዳምጣል። በዛችው ቅጽበት የጥናት ፍቅሩ ተመልሶ ይመጣለታል። ቴክኒካል ሃይስኩልም ይገባል። ቢሆንም ግን ነገሮች እንደጠበቀ አልሆኑም ነበር። ምንም ያክል ቢያጠናም እንኳን አሁንም ሁለተኛ ይወጣል። እስካሁን ግን ሶስተኛ እንደ ሁለተኛ ስላችሁ የነበረው መጨረሻኛ እንጂ ከክፍሉ ሁለተኛና ሶስተኛ አይደለም የወጣው። ሌሎቹም ተማሪዎች ከሱ በላይ እያጠኑ እንደሆነ ያስብና የጥናት ቡድን ውስጥ ለመግባት ይወስናል። አብዛኞቹን ተማሪዎች አስገቡኝ ብሎ ቢጠይቃቸውም ከሁሉም በላይ ሰነፍ ተማሪ ስለሆነ ቀልለውበት እንደማያስገቡት ይነግሩታል። አልሆነለት ሲለው የራሱን የጥናት ቡድን ለመመስረት ያስባል። አንድ ሲሃን የሚባል ተማሪም ሄድና ልክ የጥናት ቡድን ውስጥ እንዲገባ ሊጠይቀው ሲል ከክፍሉ 173ኛ የወጣው ተማሪ ሲሃያን ይገፈትረዋል። ሲሃያን መደባደብ አልፈለገም። ሌላኛው ተማሪ ግን ካልተደባደብክ ለትምህርት ቤቱ ሰላም አስከባሪዎች እናገራለሁ ይለዋል። የትምህርት ቤቱ ሰላም አስከባሪዎች የሚባሉት እነዚህ ናቸው። ጉልበተኛ ሉን የሚል ተማሪ ካለ ቀጥቅጠው ስርዓት ያስይዙታል። ድንቄም ሰላም አስከባሪ ሲሆን ከመጣላት ውጭ አማራጭ የለውም። ድብድቡንም ይሸነፋል። በቀጣዩ ቀን ሚዝሊ የምትባል አዲስ አስተማሪ ያሳየናል። እቺ ሴት የጋንሚን የግል አስጠኙ ነበረች። አስተማሪዋ በጋንሚን በጣም ነው የምትተማመንበት። ምን ያህል እንደጣረና መጥፎ ውጤቶቹን አንድ ቀን ማስተካከል እንደሚችል ትተማመንበታለች። ስም መጥራት ስትጀምር ተማሪው በሙሉ መገልፈጥ ይጀምራል። ይህንም የተመለከተው ያንቡ በጣም ነበር የተበሳጨው። ሌላኛው ተማሪ ደግሞ ብላክቦርዱ ላይ የያዘውን መጠጥ ሲወረውር ያንቡ ተነስቶ በጥፊ ይለዋል። ቪዲዮን ከመቀጠላችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳይረሱ። እቺ ለእናንተ ምንም ነች፣ እኔን ግን በጣም ያበረታታኛል። ይህም ቪዲዮ እናንተ ጋር እንዲደርስ ብዙ ተለፍቶበታል። ላይክ እና ሰብስክራይብ በማድረግ እኔ ወንድማችሁን አበረታቱኝ። ከክላስም በኋላ ጋሚን አስተማሪውን ውጭ ያገኛታል። እሷም አሁን እያጠና ነው ወይ ስትል ጠይቀዋለች። እሱም የጥናት ቡድን ለመክፈት እንዳሰበ ይነግራታል። ጋሚንም ጆይንን ይከተለውና አስጠናኝ እያለ ይጨቀጭቀዋል። በመጨረሻም የልጁ ጭቅጨቃ የሰለቸው ሲሃያን እሺ በቃ አስጠናሃለሁ ይለዋል። ጥናትም ከጀመሩ በኋላ ደጋግሞ ቢያስረዳውም ጋሚን ግን ምንም ሊገባው አልቻለም። ቢለው አልገባ ሲለው ሲሃያን በቃ ይቅርብኝ አንተ ጥናት ቡድን ውስጥ አልገባም ይለዋል። ይሄን እኔ በፈቀድ እንኳን ፒያኖን ሊፈቅድልኝ አልችልም ይለዋል። ፒያኖ ማለት አባቱ ከተማዋን በሙሉ አላስቆም አላስቀምጥ ያለ ከባድ ዱርዬ ነው። ልጁ የትምህርት ቤቱ አንደኛ ተማሪ ነው። እውቀት ስላለው ግን አይደለም ስለሚፈራ እንጂ። የተማሪዎቹንም ደረጃ የያዘውን አፕሊኬሽን ያሳየዋል። ጋሚን ግን ምንም ግድ አልሰጠውም። ሪፖርት ካርዱን ያሳየውና በዚህ ውጤት የኮሌጅ መግባት አልችልም፣ ኮሌጅ መግባት ደግሞ ህልሜ ነው ብሎ ይነግረዋል። ሲሆንም ወረቀቱን ይቀዳድደውና አትጨቅጭቀኝ ይለዋል። ሽንት ቤት ውስጥ ጋሚን እየተከታተለ ይመስለውና ጮሆ ይሳደባል። ግን ከጀርባው የነበረው ያንሁ ነው እንጂ ጋሚን አልነበረም። ቶሎ ብሎም ይቅርታ ይጠይቀዋል። ያሁ ግን በቀላሉ አልፈተውም። 200 ብር ስጠኝ ይለዋል። ከዛም ደህና አድርጎ ይቀጠቅጠዋል። ይህንም የተመለከተው ጋሚን የእሳት ማጥፊያውን እየበተነባቸው ይገባል። ሲሆኑንም ይዞት ይወጣል። ሲሆን ግን አላመሰገነውም። ለምን አዳንከኝ ብሎ ይጠይቀዋል። እንዳመለጠ ካወቁ ዘላለም ዕድሜውን እንደሚያሰቃዩት ይነግረዋል። ጥሎትም ለመሄድ ሲሞክር ከያንሁ ጋር ፊት ለፊት ይገናኛል። ምንም ያክል ቢቀጠቅጠውም እንኳን ጋሚን እንዳተረፈው አልነገረውም። በመሃል ላይም ጋሚን ይመጣና ያንሁን በቡጢ ይጥለዋል። ጋሚን ጥሩ ጤንነት ካለኝ ጥሩ ውጤት ይኖረኛል ብሎ ያምናል። ከሶስተኛ ክፍል ጀምሮ ሁሌ ነበር ስፖርት የሚሰራው። አጎቱ የካራቴ ትምህርት ቤት አለው።
ያንን የካራቴ ትምህርት ቤት ለእሱ ለመውረስ ስለሚፈልግ ሁሌ ነበር የሚያሰነጥለው። ጋሚን ግን ማጥናት ብቻ ነበር ህልሙ። ሲሆንንም ወደ ቤቱ ይወስደዋል። ሰካራም የሆነው አባቱም ትምህርት ምንም ጥቅም የለውም፣ ስራ መስራት ተለማመድ ይለዋል። በዚህች ዓለም ላይ ሰው እንዲያከብር ተሰጥኦ ያስፈልጋል ይለዋል። ሂያንም እያዘነ ከቤት ይወጣል። ሲያን ጎበዝ ተማሪ ቢሆንም ግን የአባቱን ትዕዛዝ በመከተል ሰቃይ ከሚባል ትምህርት ቤት ወጥቶ እዚህ ትምህርት ቤት ውስጥ ገብቷል። ከጋሚን ውጪ ማንም የእሱን ኮሌጅ የመሄድ ህልም ሊረዳው አይችልም። ስለዚህ ድሮ ያጠናበት የነበረውን መጽሐፍት ይሰበስብና ጋሚን ዴስክ ውስጥ ያስቀምጥለታል። ጋሚንም ሊያመሰግነው ሲመጣ ሂያንዉ አናቱን በወንበር ይለዋል። መጽሐፉንም አንስቶ ያቃጥለዋል። ይህንም የተመለከተው ጋሚን ሊያስቆመው ይሞክራል። በዛ መሃልም መደባደብ ይጀምራሉ። ጋንሚንም ሂያንውን ደህና አድርጎ ይጠፈጥፈዋል። መጽሐፉን ሲያየው ተበላሽቷል። በዚህም ንዴት ተመልሶ ይመጣና ሂያንውን ደህና አድርጎ ከመሬት ይደበልቀዋል። ሂያንውን በእሳት እየተቃጠለ ያለውን ቦርሳ ያነሳና ይወረውርበታል። ጋሚንም ቦርሳውን እንደ ኳስ ጠልዞ ይመልስለታል። ይህን ድብድብ ድፍን ትምህርት ቤቱ ተመልክቶታል። ተማሪውን በሙሉ በነገሩ ክው ነበር ያሉት። ወደ ሂያንውን ሄድና ሲያንን ይቅርታ እንዲጠይቀው ይነግረዋል። ሲያንም የተበላሸውን ደብተር ባስኬት ውስጥ ወርውሮ ይከተውና የጥናት ግሩፕ ውስጥ ለመግባት እንደወሰነ ይነግረዋል። ሚስሊም ትመጣና እየተቃጠለ ያለውን ቦርሳ እሳቱን ታጠፋዋለች። የትምህርት ቤቱም ዳይሬክተር ወደ ክፍሉ ይመጣና ነገሩን ይመለከታል። ጋሚንንም ወደ ቢሮ ይወስደውና የትምህርት ቤቱ አስቸጋሪ ተማሪ በማለት ከትምህርት ቤቱ ሊያባርረው ይወስናል። ሚስሊም ብድግ ብላ ትምህርት ቤቱ ሙሉ በሙሉ ትክክል አይደለም ብላ ትነግረዋለች። ጋሚን አልደረሰበትም፣ እሱ ነው የደረሰበትም ትላቸዋለች። እዚህ ትምህርት ቤት ውስጥ ራስህን ለመከላከል ግዴታ ተደባዳቢ መሆን አለብህም ብላ ትነግረዋለች። ዳይሬክተሩ እች አስተማሪ በማስተማር ብቃቷ ከአስተማሪዎች በሙሉ አንደኛ ላይ እንደሆነች የደረጃ ሰንጠረዡ ላይ ባለፈው ተመልክቷል። ግን ገና ስላልተመዘገበች ሰርተፍኬቷን አጥፍተውባታል። ዳይሬክተሩ ለዚህ ሁሉ ችግር ምን መፍትሄ ይሆናል ብለሽ ታስቢያለሽ ብሎ ይጠይቃታል። አስተማሪዋም የጋሚን ሀሳብ ስለሆነው የጥናት ቡድን ተነግሯለች። በዛ መንገድ መሄድ እንዳለባቸው ተነግረዋለች። ዳይሬክተሩም በሀሳቧ ይስማማል። ምክትል ዳይሬክተሩ እስማማለሁ፣ ግን የጥናት ቡድኖቹ በዚህ በሚመጡት 2 ሳምንታት ውስጥ 5 ሆኖ ለትምህርት ቤቱ ቦርዱ እንዲያስገቡ ይነግራታል። በነጋታውም ጋሚንና ሲያን ለጥናት ቡድን ማስታወቂያ መለጠፍ ይጀምራሉ። ግን የትኛውም ተማሪ መግባት አልፈለገም። ተማሪው በሙሉ ስራ ፈቶ ጋሚን እሳት የሚተፋ ወሬ ነው እያሉ ወሬ ያወራሉ። ከክፍሉ 3ኛ የወጣው ልጅ ይህን ነገር ማመን አልቻለም። ጋሚንም ጋር ይጣለው ይላል። ጋሚን የጥናት ቡድን ውስጥ ለመግባት የመጣ ነበር የመሰለው። ፎርሙንም ሊሞላ ወረቀት ሊያመጣለት ዞር ብሎ ይላል። ብዙ እያጠቃው ቢሆንም ግን ጋሚን ወረቀቱን ብቻ እየፈለገ ስላለ ሊነካው አልቻለም። በለው ጋሚን ምንም ሳይጠር እያንዳንዱ ቡጢ ሽልሽል ይለዋል። ወረቀቱ ሲቀደድበት አዲስ ሌላ ሊያመጣ ይሄዳል። የቁም ሳጥኑንም በር ሲከፍተው የልጁን ግንባሩን ይለውና ይወድቃል። ይህንም ሲመለከት ጋሚን ግራ ይጋባል። ጋሚን ምን እንደተፈጠረ ምንም ያውቀው ነገር የለም። ሲሆንም ባየው ነገር ተገርሟል። ተማሪዎቹን በሙሉ በመስኮት ሁሉንም ነገር ተመልክተዋል። የዚህም ወሬ በትምህርት ቤቱ በሙሉ ይሰራጫል። ጋሚን ሳያውቀው ተማሪው በሙሉ ስለሱ እያወራ ነው። ተማሪዎች እሱን ሳያዩት ይርበተበቱ ጀመሯል። የትኛውም ተማሪ ቀና ብሎ ለማየት አልደፈረም። እሱ ግን አይኑን ካላየው የጥናት ቡድን ውስጥ መግባት የፈለግክ አይመስለውም። ማንም ማጥናት አይፈልግም ብሎ ያስባል። ከሲዮንም ጋር ወደ ዶርም እየሄዱ ሳለ አንድ ልጅ ወደ እነሱ ሲመጣ ይመለከታሉ። ሲዮንም ሚድል ስኩል እያለው የልጅ ጓደኛዬ ነበር ይለዋል። የልጁ ስም ጂዮን ይባላል። ልጁ ስኮላር አግኝቶ አሜሪካ ሄደው እየተማረ ነው ብሎ ይነግረዋል። ጋሚንም ወደ ልጁ ሮጦ ሄድና የጥናት ቡድኑን እንዲቀላቀል ይጠይቀዋል። ልጁ ግን ይቀልድበትና የጥናት ቡድን ለመክፈት ብዬ በእኔ ምክንያት ጓደኞቼ እንዲጎዱ አልፈልግም ይለዋል። በዚህ ተስፋ የቆረጠውም ሲሆን ለምን ጥናቱን ትተህ ስፖርት አትጀምርም ይለዋል። ጋሚን ስፖርት ላይ ጎበዝ እንደሆነ ያውቃል። ነገር ግን ጥናትን በጣም ነበር የሚወደው። ሚስሊ መጽሐፍቶችን በመግዛትና ካስፈለጋቸው ምግብ በመግዛት ታግዛቸዋለች። ወደ ቤቷ ስትደርስም በሯ ተሰብሮ ትመለከታለች። ሂያንዉ ቁስል በቁስል ሆኖ ቤቷ ውስጥ ተቀምጧል። ቅድም የትምህርት ቤቱ ሰላም አስከባሪዎች ነን የሚሉት ቀጥቅጠውን የላኩት። ጋሚን ስላሸነፈክ በጣም ተናደንብሃል። ሚስሊን ከትምህርት ቤት እንድትባረር ካላረክ እንገልሃለን ብለው ይዙትበታል። ልክ ሊገላትም ሲል መብራቱ ይጠፋል። የሆነ ልጅ የሚገባና ቀጥቅጧቸው ልጅ ሴቷን ያስመልጣታል።
ልጁም ኮፍያውን ሲያልቀው ጂዮን መሆኑን ትመለከታለች። ከዚህ በፊት ግቢ ውስጥ ተገናኝተዋል። እያስመለጣትም ሳለ ለፖሊስ ለመደወል ትሞክራለች። የሆነ ልጅ መጥቶ ይመነጥፋታል። እንዳይደባደቡ ለማድረግም ትሞክራለች። ቢሆንም ግን እሷን ይመታታል። ድብድቡ ይጀመርና ጂዮን አንዳንዶቹን መምታት ቢችልም እንኳን ሁሉንም ማሸነፍ አልቻለም ነበር። ያኑም ሰውየውን በደንብ ሲመለከተው ከዚህ በፊት ሰው ገሎ ያመለጠው ልጅ እንደሆነ ያስተውላል። ለብዙም ሆነ ይቀጠቅጡታል። ዞር ብሎ አስተማሪዋንም ሊይዛት ሲሞክር ጋሚን በመሃል ላይ ይመጣል። ክፍል አንድ ይህን ይመስላል። የተቀሩትን ክፍሎች ለመመልከት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሱ። በቀጣዩ ክፍል እስከምንገናኝ ድረስ ደህና ሰንብቱ።